የመጣሁትም ከሙስሊም ቤተሰብ ነው። ቸርች ከገባው በኋላ ቃሉን ዩኒ እንደ ታሪክ ነበር የሚያየው። እዚህ ሲመጣ የሚያውቀው ክርስቶስና ሌላ ቦታ የሚያውቀው ክርስቶስ እንደዚህ አላውቀውም። እኔ ይሄን ኢየሱስ እኮ ነው አላውቅም። ኢየሱስ እንደዚህ ነው እንዴ? ሃይማኖት ነበር ክርስትና ራሱ። ለካ ክርስትና ሃይማኖት ሳይሆን በጸጋ የሚኖር ሃይማኖት መቀየር እንዳልሆነ ስኬትና ህይወት እሱ ነበር የሚመስለኝ። አሁን ግን አይደለም የገባኝ ክርስቶስ ለብዙዎቹ ቢገባ ይላሉ። አሁን እኮ ስኬታማ ናቸው ብለን የምናስበው ሰዎች ሙታን ሰፈር ናቸው። ሁሉን ስኬት፣ ሁሉ እድገት፣ ሁሉ መከናወን ሁሉ በእግዚአብሔርና በቃል ውስጥ ስኬት አይገኝም። ስሜ ክብነሽ አምዴ ይባላለሁ። የመጣሁት ከባቱ ከተማ ነው። እዚህ ቸርች ማውንት ዛይን ቸርች የመጣሁት ከ2 አመት በፊት ነው። መጀመሪያ ኮንፈረንስ ነበረ፣ ሌላ ቸርች ነበር የሚያመልከው። አጋጣሚ አንድ ጓደኛ የነበረች እዚህ እሷ ናት ኮንፈረንስ አለ የሆነ አዲስ ቸርች እዚህ ተከፍቷል ብላኝ ይዛኝ መጣችሁ ማለት ነው ኮንፈረንስ ላይ። ከዛ ስመጣ ኮንፈረንስ ነበረ፣ በጣም ደስ የሚል በጣም ህይወትን የሚቀይር የእግዚአብሔር ቃል፣ ትኩረታቸው የእግዚአብሔር ቃል ላይ ነው። መጣው እዚሁ ቀረው፣ በቃ ተመቸኝ ማለት ነው። ከሌሎች ቸርች በላይ መጀመሪያ ከነበርኩት ቸርች በላይ በጣም ህይወትን የሚቀይር አስተሳሰብን፣ እይታን፣ ሁሉ ነገርን የሚቀይር እዚህ ስላለ ወደድኩ፣ እዚሁ ቀረው። እዚህ ቸርች ከገባው በኋላ ሌላ ቸርች ገብቼ አላውቅም። እንደዚህ ስል ደግሞ ሌላ ቸርች እንዳትሄዱ ተብዬ አይደለም፣ እንደውም እንደፈለጋችሁ ሌላ ቦታ ማየት ትችላላችሁ ነው የሚባለው። እዚህ ግን ወደድኩ፣ በቃ ትምህርቱን ወደድኩ። ሁሉ ነገር እዚህ በነፃ ነው፣ የእግዚአብሔር ነገር በነፃ ነው፣ ርካሽ ግን አይደለም እያሉ እነሱ ያስተምራሉ። ሁሉ ነገር በነፃ ነው፣ ፈውስ አለ፣ ትንቢት አለ፣ በሁሉ ስጦታ የተባረከ ነው አፖስትል። እንደውም ስለ አፖስትል እንደሱ አገልጋይ በዚህ ዘመን በማግኘታችን እግዚአብሔርን አመሰግናለሁ። ስጦታ አድርጎ እግዚአብሔር ወደ ባቱ እንደሱ አይነት ከልብ በቃ ክርስቶስን የሚያሳይ አገልጋይ በዚህ ዘመን በጣም ከባድ ነውና ሰዎች ብዙ አገልጋዮች ወደ ሌላ ሲቀይሩ የእግዚአብሔርን ቃል በሆነ ነገር ሲለውጡ ሲሸጡ እናያለን። በቲቪም ባለንበት አካባቢ ቸርች ውስጥም ብዙ በቃ እግዚአብሔር የማይከብርበት ነገር እናያለን፣ እንሰማለን። እዚህ ቦታ ደግሞ ትኩረታቸው ክርስቶስን ማሳየት። እንደውም እዚህ ሲመጣ የሚያውቀው ክርስቶስና ሌላ ቦታ የሚያውቀው ክርስቶስ ኤራሳ ጋዱረ ባህዳስ እውነት ለመናገር ይለያል። በቃ እንደዚህ አላውቀውም እኔ ክርስቶስ ህይወት መሆኑን። ሃይማኖት ነበር ክርስትና ራሱ። ለካ ክርስትና ሃይማኖት ሳይሆን ህይወት ነው፣ በጸጋ የሚኖር ህይወት ነውና ሃይማኖት መቀየር እንዳልሆነ ገባኝ። የእግዚአብሔር ቃልና እግዚአብሔር አንድ መሆኑን አወቅኩ። ቃሉን ዩኒ እንደ ታሪክ ነበር የሚያየው ማለት ሌላ ቦታ አልተለመደም። የመጣሁትም ከሙስሊም ቤተሰብ ነው። ቸርች ከገባው በኋላ ብዙ ጊዜ በትንቢት አንድ ትንቢት ሲነገር ይዘመራል። ብዙ ጊዜ ብዙ ሰዓቱ የሚያልቀው በቃል ሳይሆን ወይ በመዝሙር። ይሄ ነገር አያስፈልግም ማለት አይደለም፣ ግን እዚህ ቤት ያለው እውነት ይለያል፣ ይቀይራል፣ ይለውጣል። በቃ በሁሉ ነገር እኔ አስተሳሰቤ፣ አነጋገሬ ሁሉ እስኪቀየር ድረስ በጣም ነው የተባረኩት፣ በጣም ነው እዚህ ያደግኩት ማለት ስላለው። እንደውም ከኔ አልፎ እግዚአብሔር ለቤተሰቦቼ ሁላ ያደረገው ነገር አለ። አንድ ወንድሜ ልመስክር ስለሱ፣ በእኔ አልፎ እግዚአብሔር ስለሰራ ማለት ነው። ዱባይ ሀገር ቪዛ አውጥቶ ሄዶ እዛ ስራ እንፈልጋለን ብሎ ቤት ተከራይቶ ስራ ይፈልጋል ተብሎ ሄደና እንደ ሄደ አልሆነም። 3 ወር በላይ ቁጭ አለ፣ ስራ ጠፋ። ከዛ ልጁ ተስፋ ቆረጠ። በቃ ይጽፍልኛል ምናምን። እኔ እዚህ የኖረ ባጃጅ ነበረው፣ ባጃጁን ሽጦ ምናምን ጓደኞቹ ሸኝቶ ስለሄደ እኔ ወደዚህ ተመልሼ አልኖርም፣ እንደውም ራሴን አጠፋለሁ በቃ ምናምን ሁላ እስኪለኝ ድረስ ማለት ነው። እኔ ደግሞ ጸልያለሁ። በቃ አንድ ቀን እንደውም እዚህ ቃል እየተማርኩ ትንቢት መጥቶልኝ አይደለም፣ በቃል ውስጥ ራሱ ፈውስ እንዳለ እዚህ ያቻለሁ። በቃል ውስጥ መልአክ የእናንተን ስራ ይሰራል፣ ከናንተ አልፎ የቤተሰባችሁን ነገር ይፈታል፣ ይሰራል እያለ ፓስተራችን ነው ደግሞ መጋባችን እዚህ ሲያገለግለን አሜን
ብዬ እንደውም በመንፈስ ተሞላው ተነካውና ጮኩ። ለሰቦና በር ሰቦና ነው ስሙና ለሰቦና በር ተከፈተ ብዬ እዚህ ጮኩ። ከዛ 3 ቀን ባልሞላ ጊዜ ልጁ ስራ አገኘ ማለት ነው። እና እሱ ብቻ አይደለም ሌላ ወንድምም አለኝ በጣም የሚወደው ታናሽ መከላከያ ነበርና ልጅ ነው ትምርቱን አቋርጦ ነው ወደ መከላከያ የሄደው። ከዛ እንትን ትግራይ ጦርነት በነበረ ጊዜ ነው ልጁ ከስልጣና እንደወጣ ወደ ጦርነት ነው የገባው። ያኔ ሰዓቱ በጣም ከባድ ነበር በሰዓቱ። እሱም ቴክስት ጽፎልኝ ምን ይለኛል ቻው በቃ ላንገናኝም ከዚህ ውጋ ላልተርፍም እችላለሁ ምናምን ብሎ ቴክስት ሲጽፍልኝ እያለቀስኩ ፎቶዬን ይዤው እንደውም ፓስተር ታውቃለህ ላንተ ሰጥቼ ጸለየበት። በቃ ለዚህ ልጅ ከለላ እንድትሆን እግዚአብሔር ሆይ ብሎ ስለሱ ፎቶ ላይ እጁን ጭኖ ጸለየ። ከዛ ልጁ በሚገርም ሁኔታ ጓደኞቹ ሌሎቹ አካል ጎደሎ ሲሆኑ ሌሎቹ ሲሞቱ እሱ ግን በሰላም በቃ ታርፎ እንደውም ሌላ እድል አግኝቶ ካሜራ የሆነ ሬዲዮ መገናኛ የሚባል ላይ እድገት ተሰጥቶት ማለት ነው እሱን እየሰራ 2016 እግዚአብሔር በባሪያ የሰጠ ሬማ ነበረ ወደ አዲስ ክብር የምትገቡበት ነው የአዲስ ክብር ጅማሬ ነው ብሎ ማለት ነው። ባይዘው ያሬማ በጣም ነው ይሰራልኝ። 2016 ሲገባ በአንደኛ ወር በመስከረም ማለት ነው ይሄን ቃል እጄ ጋብቼ በነፃ ነው ቤቴ ለጥፌ ነበር። በቃ የሚሆንልኝ ነገር አለ እኔ በፊት ከሚሰራው ስራ ወደ ሌላ ስራ ገባለሁ ይሄ ቃል ይሰራልኛል የእግዚአብሔር ቃል እንደሚሰራ ደግሞ በባሪያ ታምሬያለሁ ብዬ አመንኩ። ከዛ 2016 እንደገባ መስታወቂያ ወጣ አስተማሪነት ማለት ነው። ታውቃላችሁ በዚህ ዘመን በዘመድ ነው በሙስና ነው እግዚአብሔር በማይከብርበት ነገር ነው ስራ ማግኘት የሚቻለው። እና እኔ ደግሞ እግዚአብሔር ረድቶኝ ተወዳደርኩ። መስታወቂያ ራሱ እንዳወጣ እኔ አላየሁም ሌላ ሰው መጥቶ ነው ነገሩኝ። በመጨረሻ ቀን ነው ሄጄ ተመዘገብኩት። ከዛ ከብዙ ሰው መሃል 91 እንደውም ከመቶ አምጥቼ አለፍኩ ስራ አገኘው ማለት ነው። እና እንደዛው ያ መከላከያ ወንድሜ ከሞት መትረፍ ብቻ አይደለም የትምህርት እድል 3 አመት ተሰጥቶት አዲስ አበባ ነው ያለው። እንደውም አንድ ቀን ስመጣ ትመሰክራለህ ስላንተ የጸለው የእግዚአብሔር ሰው አለ በዛ ጸሎት ነው የተረፍኩ ብዬ ነግሬያለሁ። እሱ ራሱ ያ መጋቢ ያ ፓስተር ያ የምትገለገልበት ጉባኤ ሰላም ነው እያለ ሁሌ ይጠይቀኛል ማለት ነው። እና ልጁ ራሱ በቃ በጣም እየጸለሽልኝ ነው የቸርች ነው የምትገቢው የእግዚአብሔር ቃል ማንበብ ጀመርኩ ውስጤ በተስፋ ተሞላ። በቃ በፊት የሚሞት ነው የሚመስለኝ አሁን ግን እንዲሁ በዋዛ ማሞት የለም ምናምን እያለ እየዘመረ ያስደስተኛል። ከዛ ማለት ነው ይሄ እሱ የትምህርት እድል ማግኘቱና እኔ ስራ ማግኘቱ በዚህ በሬማ ወደ አዲስ ክብር የክብር ጀማሪ በመሎ ሬማ ቃል ነው ይሆነልኝ ማለት ነው። ከዛ ብዙ የተደረገልኝ ነገር አለ። አነጋገሬ እስኪቀየር የቸርች ነው የምትገቢ እስኪባል ድረስ አገልጋዮች ከኔ እስኪማሩ እኛኮ አገልጋይ ሳንሆን በፊት ስልጣና ሲንወስድ የተማርሹ ነገር የተማርነው እኮ ነው አንቺ እየተናገርሽ ያለሽው እስኪለኝ አገልጋይ ሁሉ ከኔ ይማራሉ። ብዙ አነጋገሬ አስተሳሰቤ ተለውጧል። እንደውም ስራ ቦታ ራሱ ቆይ እንዳንቺ ሁሉም ክርስቲያን መሆን ነው እንዳለብኝ እንደዚህ አይነት ንግግር ከየት ነው የምታመጪ ምናምን እያሉ ስብሰባ ላይ ሲናገር አንቺ ተናገሪ እስኪባል ድረስ እግዚአብሔር በጣም ቀይሮኛል። እንደሚያስፈልግሽ አያል ሞገስ ሰማይ ሞገስ ይሰጣታል። አሜን። በድርድር አይደለም ማለት በውይይት አይደለም ማለት በኔ ሞገስ ጆሚ ተማመና ምንድነው ከዚህ ነገር ጋር የተያዘ ሞገስ የሚያስፈልገው ጉዳይ ያለሽ እግዚአብሔር ዘንድ ህይወትሽ እንዲቀየር የምትፈልጊው እንዲሆን ከስራ እንደዚህ አይነት ነገር ጋር የተገናኘ ኋላ ላቬና አዳልባዲያ ሮስተለቬና አዳል ሮስታሊ ራባዲያቦስ ቅናትሽን ለጌታ ያለሽ ነገር ጥቂት ያውቃል። ግን የሆኑ ጥያቄዎች እንዳይነሱሽ የሚዘጋልሽ ነገር ያስፈልጋል። ጥያቄዎች መመለስ አለባቸው። ከዚህ ቀን ጀምሮ ማስፈራትን ሞገስ በላዋ ላይ ስላደረከ አመሰግናለሁ። አሜን። ነክስት ዩርስ አስተጋለ ቫሺካል ማንዶስ ኦል ብራታል ቫዲካል ባርዲያላቦስ አይምሮ እንደ ድሮ አይደለም የሚያስበው ማለት ክርስትና የእግዚአብሔር ልጅ መሆን ህይወት መሆን ገባኝ። መጀመሪያ ስኬት ህይወት የሚመስለኝ ጥሩ መኪና መንዳት
ጥሩ ቤት ውስጥ መኖሪያ ቤት ውስጥ መኖር ለካ እሱ ህይወት አይደለም። ህይወት ከክርስቶስ ጋር መኖር ነው፣ ህብረት ማድረግ ነው፣ በፊቱ መመላለስ ነው፣ እንደ ቃሉ መኖር ነው። እና ህብረት መሆኑ ገባኝ ክርስትና። በፊት እንደነበርኩ አይደለም፣ አሁን ተቀይሬያለሁ። እግዚአብሔር ይመስገን። ብዙ ነው እግዚአብሔር ያደረገልኝ ነገር። በቃል ሰዎች እንደሚፈውሱ አላቅም። እኔ እንደሚፈውሱ ማለት እዚህ ፓስተር ቆሞ እያስተማረ ከዛ ከኋላ ተፈወስኑ ብሎ ሰው ተነስቶ ይመጣል ማለት ነው። ራሴ ላይም ያየሁት በቃል ዩኒት ግሬ ላይ ነበረ ለ9 ዓመት ሚሆን ምናምን። ከዛ እንደውም ሐኪም ቤት ሊሄድ አልሂድ ወይስ ደግሞ ሌላ ነገር ብሎ ያስጨንቁኛል ይሁን እያልኩ በውስጤ ፍርሃትም እምነትም ነበር። እግዚአብሔር ያድናኛል በቃ አልሄድም እላለሁ። አንዳንዴ ደግሞ ይሰማኛል ለሚቀርበው ሰዎች ነግራቸው ሂጂ ሐኪም ቤት ይሄ ነገር ከቆየ ጥሩ አይመጣም ምናምን ይሉኛል። እና የሰው ንግር ደግሞ ያስፈራራል ምናምን አልሰማውም። እዚህ የእግዚአብሔር ቃል እውነቱን እየተማርኩ በእግዚአብሔር ቃል እየተገነባው ስለሆነ ቆይ በሽታ ከጨለማ እንደሆነ ገባኝ እዚህ ሲመጣ ማለት ነው። እውነት ስበራልኝ ከጨለማ ነው በሽታ፣ ጭንቀት፣ ጉስቁልና፣ ማጣት ምናምን ከብርሃን አለ። እኔ ደግሞ የብርሃን ልጅ ነው። በእግዚአብሔር ብርሃን ሆኖልኛል ማለት ነው። ጨለማ ላይ ብርሃን ያለው እግዚአብሔር የኔ መሆኑን ለኔም የብርሃን ልጅ እንደሆንኩ ሲገባኝ በቃሉ እየተሰራው እየተገነባው ሲሄድ በሽታው ሳላቅ ጠፋ ማለት ነው። የእግዚአብሔር ቃል ብርሃኑ ቦታ ሲይዝ ከጨለማ የመጣው ነገር ቦታ ለቀቀ። ረሳው። እንደውም የሆነ ቀን ትዝ ብሎኝ ሳየው ግሪ ፈለኩ ምናምን የለም። ገረመኝ። እግዚአብሔር በቃሉ ይፈውሳል። ደግሞ አፖስትልም ፓስተርም በጣም በብዙ ጸጋ እግዚአብሔር የባረኩ ናቸው። የተባረ በጸጋ ማለት በትምህርት ብቻ አይደለም፣ በትንቢትም በፈውስም። እውነት ስለ አፖስትል ቤቶኜ ራሱ ጸልያለሁ፣ ከጓደኞቼ ጋር ምናምን አውራለሁ። የተለየ አገልጋይ ነው። በዚህ ዘመን እንደዚህ አይነት ሰው የለም። የተገረምኩት ገና እዚህ ቆይቼ ከተማርኩ በኋላ አይደለም። መጀመሪያ ሲመጣ ራሱ ቸርቹ ወንበሩ ሙሉ ነው፣ እቃ ሁሉ አለ። እንደ ነባር ቸርች እኮ ነው የሚመስለው። ሌላ ቸርች አዲስ ሲከፈት እኮ የወንበር ይሰብሰብ፣ ሌላ የሚያስፈልጉ ለአገልግሎት እቃ ሳውንድ ሲስተም ይገዛ ነው የሚባለው ሌላ ቦታ። እኔ ጸጋጄ መጥቻለሁ እናንተ እንደዚህ አድርጉ ነው የሚባለው ሌላ ቦታ። ባዚ እሱ ማድረግ ማጣት አይደለም፣ ሳይሸጥ በፍቃዱ ማድረግ ከእግዚአብሔር ጋር አብሮ መስራት ነው። መሸጥ ነው በእግዚአብሔር ቤት ክልክል የሆነው። እና ባዚ ብዙ ተምሬያለሁ። እና ነባር ቸርች ነው የሚመስለው፣ አዲስ አይመስልም። ወንበሩ ከሌላ ቦታ ነው የመጣ አይደለም። አፖስትል ራሱ እኮ ነው ገዝቶ ሁሉን አሟልቶ ሁሉን ጨርሶ ነው ኮንፈረንስ አይደል። ኮንፈረንስ ሲደረግ መተን ተገለገል ተማር ሄን እንጂ ምንም የተሰበሰበው ነገር ለዚህ ነገር ብር ሰብስቡ የተባለው ነገር ምንም የለም። ሁሉ ነገር ቅድም እንዳልኩት እግዚአብሔር ነገር በነፃ ነው ማለት ደግሞ ርካሽ ነው ማለት አይደለም። እና ብዙ ተምሬያለሁ። በጣም ይሰራል በአፖስትል እግዚአብሔር። በጣም ከህይወቱ ነው የተማርኩት። እኔ ማለት ከራሱ የተማርኩት ነገር ቢኖር አሁን ጸጋ ይዞ መጥቷል። እንደውም ከሌሎቹ የሚበልጥና ምሻል ጸጋ፣ በጣም ምሰራ ጸጋ ማለት ነው። በዩቲዩብም ትምህርቱን ይከታተላሉ። ስመጣም ያው እንደ እግዚአብሔር ቃል ሁሉ ነገሩ ዝቅ ብሎ በቃ ክርስቶስን ማሳየት ነው ስራችን ይላል። እንዳለውም ደግሞ በቃ ራሱን ከፍ አድርግ ምናምን። ቸርች ራሱ ሲንገባ ሌላ ቦታ አሁን ጥሩ ልብስ የለበሰው ገንዘብ ያላቸው ምናምን ነው ከፊት የሚሆኑት ማለት ነው። እዚህ ግን ማንም ሰው ማንም ነው በቃ ባለስልጣን ይሁን ሀብታም ይሁን ዳ ይሁን ሁሉም ሲመጣ ማንም ነው። ቀድሞ የመጣ ለምን ሕፃን ልጅ አይሆንም? ፊት ለፊት ነው የሚቀመጠው እዚህ ቸርች። ሌላ ቦታ አሁን ይሄ የለም። እንደውም ፊት ለፊት ወንበር ይሰብሰብና ይቀመጣል ሌላ ቦታ። ከዛ ጥሩ የለበሱ ትልልቅ ሰው ምናምን ሲሆኑ ወንበር ከኋላ ገና ሲመጡ አርፊዶ እንኳን ከመጡ ለነሱ ነው በቃ ወይ ለካሜራ እንዲመች ይሆናል ወይ እኔ እንጃ እንደሱ ያሰቡት ነገር። እና ያ እዚህ የለም። እገረማለሁ ማለት ይሄን ኢየሱስ እኮ ነው አላቅም። መጀመሪያ ኢየሱስ እንደዚህ ነው እንደ ምናምን እያልኩ ሌላ ቦታ ያለው ክርስቶስ ይስቆይ አንድ ነው። ክርስቶስ በእርግጥ አንድ ነው፣ በሁለት አይካፈልም። ግን ሰዎቹ ባወቁት በተረዱት ያው ሰው የገባውን ነው የሚኖረውና ወይ አለማቋቸው ይሆናል። አሁን ክርስቶስ በማንም እንደምሰራ እኔ የእግዚአብሔር ልጅ መሆኔን አዲስ ፍጥረት መሆኔን
እግዚአብሔር በእኔ እንደሚሰራ ከእግዚአብሔር ጋር ለመስራት እድል እንዳለኝ ምናምን አላቅም። እኔ በተቀቡ በነቢዮች ብቻ ነበር የሚሰራው እግዚአብሔር የሚመስለኝ ሌላ ጊዜ ማለት ነው። እና ሌላ ቸርች ሲገባ እንደውም ትንቢት ካልመጣልኝ አይ እግዚአብሔር አያቀኝም ዛሬ አልተናገረኝም ብዬ ተናድጄው ላቃለሁ እዚህ ሳልመጣ ማለት ነው። ግን አሁን እግዚአብሔር ይመስገን እየተሰራው ነው፣ እያደኩ ነው። ብዙ በቃ ተነግሮ ማያልቅ ነገር ነው እግዚአብሔር ያደረገልኝ። ሞገስ አገኘው እዚህ ከመጣው በቃ አማረብሽ ምን አገኘሽ እስክባል ድረስ ማለት ነው። ቃሉ ነው ባዜ ምንም እኔ ሌላ ሰው ሆኜ ወይ ደግሞ ለኔ የተጨመረው ሌላ ነገር የለም። በውስጡ ጨለማ ቦታን ስልቅ ብርሃን ወደኔ ሲመጣ በቃሉ እየተሞላው ሲሄድ በቃ ጨለማ ቦታ እየለቀቀ ሲሄድ ብርሃን በእኔ እየተገለጠ ነው። ስራ ቦታ በሚሄድበት መንገድ ምናምን ሰዎች ይገረማሉ። በንግግሬ አስተሳሰቤን ሁሉ ነገሬን እንዳልኩ እግዚአብሔር ቀይሮኛል። እግዚአብሔር ያለ ምንም ጥርጥር በአፖስትል እንደሚሰራ እርግጠኛ ነኝ። እኔ ምስክር ነኝ። አይቻለሁ። በሱ አልፎ ህይወቴን ሲቀይር አይቻለሁ። በሱ አልፎ ብዙዎችን ሲቀይር አይቻለሁ። እና በነፃ ነው ደስ የሚለው ነገር። እሱ ለየት የሚያደርገው ነገር እንደውም እኛን ማስከፈል አይደለም፣ ራሱ ዋጋ ከፍሎ ነው የሚያገለግለው ለህዝቡ ማለት ነው። እና ከሱ ህይወት ከቃሉ ብቻ አይደለም ከሱ ህይወት ራሱ ብዙ ተምሬያለሁ። ዝቅ ብሎ እግዚአብሔርን በማሳየቱ ባለው ነገር የእግዚአብሔርን ቤት ሲሰራ ከሱ አይተን እኛ ራሱ እንድንሰራ የሚያነሳሳ ነገር ከሱ ተምሬያለሁ። ከሱ ህይወት ብዙ ነገር ነው እኔ የተጠቀምኩት። ተነግሮ አያልቅም። በቃ ብዙ እግዚአብሔር በብዙ ነገር በብዙ አቃጫ እኔንም ሰዎችንም እግዚአብሔር በቃሉ ሲለውጥ ሲቀይር ሲፈውስ ሲገነባ አይቻለሁ። ወደዚህ ሲመጣ እኔና አሁን ያለውበት እኔ በጣም እንለያያለን። ማለት ለክርስትና ያለኝ ቦታ ለክርስቶስ ያለኝ ፍቅርና የመጀመሪያና ያሁኑ በጣም ይለያያል። መጀመሪያ ቸርች ደስ ስለኝ ነው እሄዳለሁ። ማለት አንዳንዴ ነው አልፎ አልፎ እንደ መዝናኛ ነው ቸርች የሚሄደው። ማለት ሰዓት ማክበር የለም ሌላ ቦታ በቃ ሲፈልግ ሄዳለሁ ሲፈልግ ቀራለሁ። ማለት ብዙ ያልገባኝ ነገር ነበር ለካ ያኔ እንደ ተጨማሪ ነገር ምናምን አድርጌ እንደ ሃይማኖት ስለሚያያኔ ማለት ነው። አሁን ግን ክርስትና ህይወት መሆኑ ሲገባኝ ክርስቶስ የመጣውበት አላማ ራሱ ለህይወት እንደሆነ ህይወት ነው በሱ ያገኘሁት። ከሱ ውጪ ሞት ነው። ሰው ሞት ራሱ ነው የሚያውቀው መጀመሪያ ስጋና ነፍሱ ስትለይ ወይ ደግሞ ወደ አፈር ሲገቡ ነው ሰው ሞት የሚባለው። እንደዛ ነበር እኔ ራሴ የሚያውቀው። አሁን ግን ጥሩ መኪና እየነዱ ጥሩ ቤት ውስጥ እየኖሩ ጥሩ አሪፍ የተባለው ኑሮ እየኖሩ ራሱ ክርስቶስ ከሌላቸው ሙታን ሰፈር ናቸው። እነሱ በሙታን መንደር ነው ያሉት። እሱ መጀመሪያ ስኬትና ህይወት እሱ ነበር የሚመስለኝ። አሁን ግን አይደለም። ማለት ለኔ በቃ የገባኝ ክርስቶስ ለብዙዎቹ ቢገባ ይላሉ። ለቤተሰቦች ራሱ እናገራ ሁሉ እኮ ያልፋል። የማያልፍ የእግዚአብሔር መንግስት ነው፣ የእግዚአብሔር ቃል ነው። አሁን እኮ ስኬታማ ናቸው ብለን የምናስበው ሰዎች ሙታን ሰፈር ናቸው ክርስቶስ እስከሌላቸው ድረስ። ማለት ከልጁ ውጪ ህይወት የለም። ህይወት እንዲበዛላችሁ መጣው አይደል ያለው እሱ። ከሱ ውጪ ሞት እንደሆነ ህይወት ያለ ክርስቶስ እንደሌለ ነው እኔ የተረዳሁት እዚህ መጥቼ። እና መንፈሳዊ ጥማት መንፈሳዊ ራብ እየጨመረ መጣ በውጤ። እንደውም አንድ ፕሮግራም ሲቀር ውስጤ ጥያቄ ይፈጥራል። ሌላ ጥያቄዎች ሲጋዊ ምድራዊ የሆኑ ነገር ወደኔ ይመጣሉ። አንድ ሚስ ካደረኩ ማለት ነው እና ከዛ ተነስቼ ህይወት እያበራልኝ ሲመጣ የመጀመሪያውን አደረኩ። በቃ በተቻልኩት መጠን ሌላ ነገር ሁሉ ቀሪ ነው ምንም ነው በቃ ምድራዊ ነገርን መጥላት ማለት እንደምንም ነገር መቁጠር ጀመርኩ። ለብዙዎች ስኬት ቅድም እንዳልኩት የሆነ የሚጨበጥ ነገር ነው አይደል ሰው። ህይወት ግን እሱ አይደለም። እኔ ሰማያዊ ዜጋ መሆኑን እዚህ ነው ያወቅኩት። በክርስቶስ የእግዚአብሔር ልጅ መሆኔን እዚህ ነው ያወቅኩት። እና በብርሃን አዲስ ፍጥረት መሆኔን ካወቅኩ በኋላ እግዚአብሔር ቃል በውስጤ ሲገባ እግዚአብሔርን ወደ ማወቅ ያደኩ ስለሆነ መጣለው በቃ ቸርች። እንደውም አርፍዳለሁ። በፊት በተቻልኩት መጠን ሳላረፍድ ብመጣ እጠቀማለሁ። በሰዓት ማምጣት ለኛ ጥቅም ነው ባዚው። ማለት ቀድመን መተን ጸልያን ስንማር ይገባናል ቃሉ ራሱ።
አርፍደን ስንመጣ ደግሞ በቃ እዚህ ሆነን በስጋ ነው የምንሆነውና መጀመሪያ ያው ጴንጤ ነው የነበርኩት ማለት ሃይማኖት ነበር የነበረኝ። አሁን ግን ህይወት እንዳለኝ በክርስቶስ ገባኝ። በክርስቶስ ያልተሰጠኝ ነገር እንደሌለ ገባኝ። በቃ ማለት የሆነ የሚጨበጥ ነገር እንኳን ወደ እጄ ካልገባ እኔ ስላላዳኩት ነው እንጂ እግዚአብሔር በሰማያዊም በምድራዊም ባርኮኛል። ህይወት የሰጠኝ እግዚአብሔር ሌላ ምንም ነገር እኮ ነው። ቃሉ ራሱ ይናገራል። ክርስቶስ ራሱ ቀድማችሁ ጽድቁን መንግስቱን ነው ፈልጉ ያለው፣ ሌላ ነገር ይጨመርላችኋል፣ ለሌላ ነገር አታስቡ አትጨነቁ ነው ያለውና በቃ ቃሉ እየበራልኝ ሲመጣ ሁሉ ነገር ተቀይሯል። አሁን እኔ የድሮ ክቡና የአሁኑ ክቡ በጣም ይለያያሉ። ይሄንን እኔ ብቻ ሳይሆን እኔ የሚያውቁ ሰዎች ራሱ ያውቃሉ። የት ነው የምትገቢው ምናምን ትንሽ ለሌሎቹ እንትን የሚከብደው ነገር እዚህ ቤት ስመጣ ቃል ላይ ብቻ ስለሆነ ሌላ ቦታ የተለመደው ጨዋታ ነው። ተረጋግቶ ቃል መስማት ሰው አይወድም ምናምን። ለመጀመሪያ ጊዜ እንደውም ይከብዳል ማለት ትምርቱ ትንሽ ይመራል ለማዋጥ ምናምን ገጭን ይፈጥራል፣ ግን ይፈውሳል። እንደዛው ሆኖ በቃ የእግዚአብሔር ቃል እና አሁን በጣም በቃ ሌላ ነገር ለኔ ምንም ነው። በቃ በእግዚአብሔር ቃል ሁሉ ነገር እንደሚሆንልኝ እግዚአብሔር ቃል የሚሰራ ነገር እንደሆነ ቃሉ ሁሉ ነገር እንደሆነ ቃሉ መጀመሪያም እንደነበረ እግዚአብሔር ዘንድ እንደነበረ ቃሉ ራሱ እግዚአብሔር እንደሆነ አውቄያለሁ፣ ተረድቻለሁ። አሁን ያለውበት ሁኔታ በጣም ደስ የሚል በመንፈሳዊም በስጋዊ ነገር እግዚአብሔር እየሰራኝ ነው፣ እያሳደገኝ ነው፣ እየቀየረኝ ነው። እምነቴ በጣም እየጨመረ እያደገ እየሄደ ነው። እምነት ከመስማት መስማትም ከእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል በሰማሁት ቁጥር እምነቴ ራሱ እየጨመረ ይገርመኛል። በዚህ መንፈስ ቅዱስ ብዙ የሚፈራ ሰው እኔ እንደዚህ ቆሜ የምናገር ሰው አልነበርኩም። መጀመሪያ መንፈስ ሲገባኝ ቅዱስ መንፈስ በእኔ ውስጥ ሲገባ የመንፈስ ቅዱስ አዳራስ ሳካሃዱር በሃዳስ የመንፈስ ቅዱስ መኖራ እንደሆንኩ ሲረዳ ፍርሃት ቦታ ለቀቀ ማለት ነው። የትም ቦታ ሰዎች አሁን ስብሰባ ላይ ራሱ ምናምን ሲፈሩ የፍርሃት መንፈስ አልተቀበልኩም ይላቸዋል፣ ይገረማሉ። በቃ ይሄ ራሱ እዚህ ከመጣው በኋላ ነው የገባኝ ማለት ደፋር ያደርጋል። በቃ በጣም ፈሪ ሰው ደፋር ያደርጋል። እኔ ማለት በጣም አንገቴን ዝቅ አድርጌ የሚሄድ በጣም ፈሪ ሰው ነበርኩ። አሁን ግን መንፈስ በውስጤ ሲገባ ቃሉ ሲገባኝ በቃ ስለ እግዚአብሔር እናገራለሁ። ፍርሃት አይሰማኝ፣ ምንም ነገር አልፈራም። አሁን እግዚአብሔርን ብቻ ነው የሚፈራው። መፈራት ያለበትም እሱ ብቻ ነው። በጣም ተቀይራለሁ። እግዚአብሔር በኔ ሆኖ ብዙ ነገር ሰርቷል። በብዙ ነገር እግዚአብሔር ቀይሮኛል። ይሄን ምስክርነት ለሚያዩ ሰዎች የሚያስተላልፈው መልእክት ብኖረኝ ለቃል ትኩረት ብንሰጣ ማለት ማያልፈው ቃሉ ነው። እግዚአብሔር ቃሉ ነው። ቃሉ ደግሞ እግዚአብሔር ራሱ ስለሆነ ትኩረታችን ቃሉ ላይ ብናደርግ ተገልጋይም ይሁን አገልጋይም በቃ ቃል ይሰራል። መስራቱን እኔ ቀምሻለሁ አይቻለሁ በህይወት ላይ እንደሚሰራ ማለት ሳሚቻ አይደለም በህይወቴ ላይ ስላየሁት ነው የምናገረው። እና ቃል ይሰራል። ከቃል ተስፋ አትቁረጡ። ከቃል ተስፋ ቆረጣችሁ ማለት ከእግዚአብሔር ተስፋ ቆረጣችሁ ማለት ነው። ሜቢ ጊዜ ሊፈጅ ይችላል እውነቱ እስኪበራላችሁ ህይወታችሁ እስኪሰራ ቃል አይፈጥንም። ታውቃላችሁ አፖስቶል ሲያስተምር ክርስቶስ ራሱ ሲወለድ በሂደት ነው። ማርያም ውስጥ ሆኖ ተወልዶ እንደማንኛውም ሰው ስጋ ለብሶ ወደዚህ ሲመጣ አድጎ ነው እያደገ ከመጣ በኋላ ነው ወደ አገልግሎት የመጣው። እና ጊዜ ይፈጃል ማለት ትዕግስትን ይጠይቃል። ተስፋ አትቁረጡ፣ ወደ ሌላ አትሂዱ። ሌላ ምርጫ የለም። ባዚው ማለት በዓለም ያሉት ራሱ የክርስቶስ ስም ከስም ሁሉ በላይ ነው። ጉልበት ሁሉ ለክርስቶስ ስም ይንበረከካል ተብሎ ቃሉ እንደሚናገር በዓለም ያሉት ራሱ አማራጭ የላቸው ይመጣሉ ገና። እኛ ደግሞ በእግዚአብሔር ቤት እድል ያገኘን ሰዎች በቃል ባንቀልድ፣ ለቃሉ ቦታ ብንሰጥ፣ ራሳችን ብንክድ፣ ለቃሉ በቃ ራሳችን አሳልፈን ምን ሰጠው ስንጀመር የራሳችን ምንለው ነገር የለም እኮ በሱ እጅ ነው የተሰራ። የእግዚአብሔር እጅ ስራ ነን እኛ። እግዚአብሔር በእኛ እንድሰራ እኛ ደግሞ በፊቱ እንመላለስ። በትዕግስት ቃሉን ቁጭ ብለን እንማር። ሁሉን ስኬት ሁሉ እድገት ሁሉ መከናወን ሁሉ በእግዚአብሔርና በቃሉ ውስጥ ነው ያለው።
በሌላ ምንም ስኬት አይገኝም እና ተማሩ የእግዚአብሔርን ቃል። እኔ የእግዚአብሔር ቃል ነው የለወጠኝ። ሌላ ነገር ምንም ገዝቼ የተቀባውት ቅባትም የለም፣ ምንም የተሸጠልኝ ነገርም የለም። በነፃ ያስተማሩኝን ቃል ነው እኔ የቀየረኝ። እንደዚህ ቆሜ ደፋር ያደረገኝ ራሱ መጀመሪያ ፈሪ የነበርኩት ክቦ አሁን እንደዚህ ቆሜ እንድናገር ያደረገኝ ቃሉ ነው። በቃ ቃሉ ውስጣችን ሲገባ ሌላ ነገር ቦታውን ይለቃል። ያኔ በሽታ በውስጣችን ቦታ አያገኝም። ከምድር ከጨለማ የሆነ ነገር እግዚአብሔር የማይከብርበት የትኛው ነገር ቦታ ይለቃል። ለእግዚአብሔር ቃል ቦታ ስንሰጥ ማለት ነው፣ ጊዜ ስንሰጥ ማለት ነው። ብዙ ቸርች ሄጃለሁ፣ ባይዘው ለስራም ለትምህርትም ሌላ ቦታ ሄጃለሁ። ግን አሁን ያለውበት ራይ ወይ ደግሞ ማውንት ዛይን ቸርች ወይ ደግሞ በአፖስትል የሚገኘው ትምህርት ይለያል። ወደዚህ ብትመጡና ይሄን እድል ብትጠቀሙ ያኔ በቃ ምድር አንዳንዴ እዚህ በቃል ሲሞላ በቃል ማለት በመንፈስ ሲሞላ ሁሉ ነገር እረሳለሁ። ምድር ላይ ማኖሬን እስክረሳ ድረስ በቃ ማለት ያንን የሚያደርገው የእግዚአብሔር ቃል ስለሆነ ኑ ይሄን እድል ተጠቀሙ። እግዚአብሔር ስጦታ አድርጎ እንደዚህ አይነት ክርስቶስ መልክ ያለው ክርስቶስን የሚያሳየው ትክክለኛ ክርስቶስ ምን አይነት እንደሆነ ለምን ለህይወት እንደመጣ ዝቅ ብሎ ክርስቶስን የሚያሳይ አገልጋይ አፖስትል ነቃቸውን እግዚአብሔር ስላነሳልኝ አመሰግናለሁ። እግዚአብሔርን ስጦታ አድርጎ ወደዚህ ከተማ ስለነቃ አፖስትልን አልፎ እኔን ሰርቶኛል፣ ገንብቶኛል፣ እየገነባኝም ነው። ለሌሎች እስኪተርፍ ድረስ ለቤተሰቦቼ የመትረፍ ምክንያት በረከት እስኪሆን ድረስ እና ኑ እግዚአብሔር ይቀይራል። እዚህ ተማሩ፣ ይህን እድል ተጠቀሙ። በአፖስትል ላይ ያስቀመጠው በውስጡ ያስቀመጠው ቅባቱን ፈውሱን ተጠቀሙ። በነፃ ነው፣ ምሸት ነገር የለም። ቅድም እንዳልኩት ርካሽ ግን አይደለም። የእግዚአብሔር ነገር በነፃ ነው። በነፃ የሆነው ነገር ኑና ተማሩ፣ ተጠቀሙ ይላችኋለሁ። እግዚአብሔርን ደግሞ አመሰግናለሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.